ራስህን እንደ አዲስ ፍጠር። ማህበረሰቡ ባንተ ላይ ጫነው ሚና በፍጹም አትቀበል። አንድ ንጉስ ፈጣሪው እንደዚህ ያለ ለምን ነበር? ፈጣሪ ሆይ አንተ ከጓደኞቼ ጠብቀኝ፣ እኔ ከጠላቶቼ መጠበቅ እችላለሁና ይል ነበር። ታላላቅ ባለስልጣኖች ትንሽ በመናገር ነበር ሰዎችን የሚያስደምሙት የሚያስፈራሩት። እየሰመጠ ያለን ሰው እየረዳ ይመስላል፣ ነገር ግን የራስን ውርቀት እያፋጠንክ ያለው። እንደዚህ አይነት ጓደኞች ካላችሁ ቶሎ ብላችሁ ከህይወታችሁ አስወግዷቸው። ገለል በማለት ተፈላጊነትህንና ክብርህን ጨምር። መጽሐፉ ትንሽ ጠጠር የሚሉ ነገሮች አሉት፣ ብቻ በመልካም ተረዱት። ኢሮፓ ሀገር ላይ እጃችሁ ላይ መጽሐፉ ከተገኘ ታሰራላችሁ። አሜሪካ ባን ተደርጓል። እስር ቤት ሆናችሁ ራሱ መጽሐፉ ከተገኘባችሁ የእስር ጊዜያችሁ ይጨመራል። መጽሐፉ ፓወር ወይም ደግሞ 48 ሎስ ኦፍ ፓወር በመባል ይታወቃል። በአማርኛ 48ቱ ህጎች በመባል ይታወቃል። እኔ የጠቀመኝና እናንተ ይጠቅማችኋል ያልኩትን ከነዛ ውስጥ የተመረጡ ሐሳቦችን ይዘንላችሁ መተናል። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ይከታተሉ። ነባሮች ላይክ ማድረጉን አይርሱ። አሁን ወደ ቪዲዮ። አንደኛ፣ በፍጹም ከአለቆችህ በላይ በልጦ ለመታየት አትሞክር። አለቆችህ ሁልጊዜ የበላይ እንደሆኑ እንዲሰማቸው አድርግ። እነሱን ለማስደሰት ለማርካት በምታደርገው ጥረት ችሎታህን ስታሳይም ጥንቃቄ አድርግ፣ ምክንያቱም ውጤቱ ተገላቢጦች ሊሆን ይችላልና። ፍርሃትና የደህንነት ስጋታቸው ልትሆን ትችላለህን። እናም አለቆችህን ሁልጊዜ ብልህ የላቁ አድርጋቸው፣ ከፍ ያለውን ስልጣን ትጨብጣለህን። ሁለተኛ፣ በጓደኞችህ ላይ ብዙም እምነት አታሳድር እና ጠላቶችህን እንዴት መጠቀም እንዳለብህ እወቅ። የጓደኞችህን ስጋት ተጠንቀቅ፣ በፍጥነት ሊከዱ ይችላሉና፣ ምክንያቱም በቀላሉ ቅናት ስለሚጋለጡ። ከጓደኞችህ ይልቅ የቀድሞ ጠላትህን ቅጠረው፣ ከጓደኞችህ የበለጠ ታማኝ ይሆንልሃልና፣ ምክንያቱም ታማኝነትን ማረጋገጥ አለበትና። እና ከጠላቶችህ ይበልጥ አጥብቀህ መፍራት ያለብህ ጓደኞችህን ነው። አንድ ንጉስም ወደ ፈጣሪው እንደዚህ ያለ ይለምን ነበር፣ ፈጣሪ ሆይ አንተ ከጓደኞቼ ጠብቀኝ፣ እኔ ከጠላቶቼ መጠበቅ እችላለሁና ይል ነበር። እና ጠላት ከሌለህ ማፍራት የምትችሉበትን መንገድ ፈልጉ ይላል። እና ሀያል ጠላት እንዲኖርህ ከፈለክ ጓደኛህን ምረጠው፣ ምክንያቱም መቼና በየትኛው ሰዓት ማጥቃት እንዳለበት ያውቃልና። አንድ የሱፊዎች አባባል አለ፣ የሰው ልጅ ውለታን ከመክፈል ይልቅ በቀልን ለመመለስ ዝግጁ ነው። ምክንያቱም ምስጋና ሸክም ሲሆን በቀል ግን እርካታ ነውና። ጠላቶችህን እንዴት መጠቀም እንዳለብህ እወቅ፣ ጎራዴን እንዴት መጠቀም እንዳለብህ ሁላ። ጎራዴ ስለቱ አያይዝም እጅህን ይቆርጥሃልና፣ እጀታውን ከያዝከው ግን ራስህን ለመከላከል ትጠቀምበታለህ። ብልህ ሰው ከጠላቶቹ ብዙ ያገኛል፣ ሞኝ ሰው ከጓደኞቹና ከወዳጆቹ ከሚያገኘው ይበልጥ። በአጠቃላይ ስራን ከጓደኝነት ጋር ማቀላቀል ጥሩ አይደለም። አንዳንዴ ግን ከጠላት ይልቅ ጓደኛ እጅግ ጠቃሚ የሚሆንበት ወቅት ይኖራል። እቺን ነገር ያዙ። ከጓደኛ ጋር መስራት ሙሉ በሙሉ አትስሩ ያልኩ አይደለም። አንዳንድ መልካም ጓደኞች አሉ፣ እናንተንም የሚለውጧችሁ አብራችሁ ማደግ የምትችሏቸው ጓደኞች አሉ። ከጓደኛ ጋር መስራት ለስራ የሚያስፈልገውን ድንበርና ርቀት ያለመጠበቅ ነው ዋነኛው ችግር። ይሁንና ሁለቱም አጋሮች ይህን ከተረዱ ውጤታማ ሊሆኑ ይችላሉ። ሆኖም ግን ጥርጣሬህን መተው የለብህም። ሶስተኛ፣ እቅድህን ደብቅ። ከተግባርህ ጀርባ ያለውን ግብ በፍጹም ይፋ ባለማድረግ ሰዎችን በብዥታና በጨለማ ውስጥ ጣላቸው። ምን እንደምታደርግ ጥቂትን ፍንጭ ከሌላቸው ለመከላከል ዝግጁ አይሆኑምና። እናም ወደ ተሳሳተ መንገድ አርቀህ ምራቸው፣ እውነታውን እንዳያውቁ ጋርዳቸው። እናም ትክክለኛ እቅድህ ምን እንደሆነ ባወቁ ጊዜ አንተን ለማጥቃትም ምንም ለማድረግ ይዘገያሉና። አራተኛ፣ ሰዎችን ለማስደመም ብለህ ብዙ በተናገርክ ቁጥር ሞገስህ ይቀንሳል፣ በእነሱ ላይ ያለህም የበላይነት ይወርዳል። ታላላቅ ባለስልጣናት ትንሽ በመናገር ነው ሰዎችን የሚያስደምሙት የሚያስፈራሩትም። ብዙ በተናገርክ ቁጥርም ይበልጥ የልጅ ነገር እንደተናገርክ ትቆጠራለህ። የተከበሩ ንጉሶች ቃላቸውን ቆጥበው ነው የሚናገሩት። ሚኒስተሮች እንኳን የሞኝ ነገር ከማድረግ ይልቅ የሞኝ ቃላት መናገር ይበልጥ አጥፊ ነው ይላሉ። አምስተኛ፣ ሌሎች ሰዎች ስራዎችን ላንተ እንዲያከናውኑ አድርግ፣ ሁል ጊዜ ግን የስራውን ዝና አንተ ውሰድ። የሌሎችን ጥበብ፣ ዕውቀትና የሥራ ፍሬ የራስህን ጉዳይ ወደፊት ለማሳካት ተጠቀምበት። እንደዚህ ስታደርግ የአንተ ውድ ዋጋ ያለው ጊዜና ጉልበት ብቻ አይደለም የሚድንልህ፣ ብቃትና ፍጥነትህ የአማልክት አይነት መንፈስም ይሰጥሃል። የዘመናችን ፖለቲከኞች፣ ዘፋኞች እንዲሁም ደግሞ ፌመሶች ምናምን
ጥቂቶች ብቻ ናቸው የራሳቸውን ጽሑፍ የሚጽፉት። ከነሱ ጀርባ ያሉ ሰዎችን ማንም አያውቃቸውም። ሌሎች ሰዎች ጸሐፊዎች ናቸው አዘጋጅተው የሚሰጧቸው። ከዛ ሌሎች ሰዎች ስራቸውን ይሰሩላቸዋል። እነሱ ዘፋኞች ወይም ደግሞ ፌመሶች የስራውን ባለቤትነት እነሱ ይወስዳሉ ማለት ነው። ስድስተኛ ደስታ ማጣትንና እድለቢስነትን አስወግድ። ከሌሎች ሰዎች መከራ የተነሳ ልትሞት ትችላለህ። ስሜታዊነት እንደ በሽታ የሚመረቅዝ ነው። እየሰመጠ ያለን ሰው እየረዳህ ይመስልሃል፣ ነገር ግን የራስን ውድቀት ነው እያፋጠንክ ያለው። እድለ ቢሶች ለራሳቸው ክፉ እድልን ሊያመጡ ይችላሉ። እነሱም ይህንኑ ወደ አንተ ሊያጋቡ ይችላሉ። እንደዚህ አይነት ሰዎች ሁሌ ችግር ውስጥ ነው ያሉት። ከችግርም ያወጡን በቃላ አንተንም ይበክሉሃል። ስለዚህ እንደዚህ አይነት ጓደኞች ካላችሁ ከነሱ ለመራቅ ሞክሩ። ራስህን ከደስተኞችና ከእድሎች ጋር አጣምር። ሰባተኛ የሌሎችን እርዳታ ስትጠይቅ የነሱን ፍላጎት መሰረት አድርግ። የወዳጅህን ወይም የጓደኛህን ድጋፍ ወይም እርዳታ በፈለክ ጊዜ አንተ ከዚህ በፊት ስላደረክለት እርዳታ መልካምነት አትንገረው። ምክንያቱም አንተን ችላ የሚልበት መንገድ ያገኛልና። ከዚህም ይልቅ ከእሱ ጋር በሚኖርህ ወዳጅነት አንተ በምታቀርበው ጥያቄ እሱ የሚያተርፍበትን የሚጠቀምበትን መንገድ ፈልገህ አግኝ። እሱ የሚጠቀምበትን መንገድ ማለት ነው። ጥያቄህንም በዚያ ዙሪያ ላይ አተኩር። እሱም የሚያገኘውን ጥቅም ባወቀ ጊዜ በደስታ ምላሽ ይሰጥሃል፣ ወይም ደግሞ የጠየቀውን ነገር ይሰጥሃል። አቋራጭና ምርጡ መንገድ የማግኘት እድልህን ሰፊ የሚያደርገው ግን አንተን ሰዎች ለትልቅ ደረጃ ማድረሳቸው የነሱም ጥቅም እንደሆነ ማሳየት ስትችል ነው። ስምንተኛ ጠላትህን ሙሉ በሙሉ ስበሩ። ሁሉም ታላላቅ መሪዎች ከሙሳ ወይም ደግሞ ከሙሴ ጀምሮ የሚፈራ ጠላት ሙሉ በሙሉ መሰበር እንዳለበት ጠንቅቀው ያውቃሉ። ፍም ትንሽ ብትሆንም ካልተዳፈነች እሳት ታስከትላለች ማለት ነው። ከሙሉ ለሙሉ ሽንፈት ይልቅ መንገድ ላይ መቆም የበዛ ጥፋት ያስከትላል። ጠላትም ከሽንፈት ያገግማል ለበቀልም ይነሳልና። ጠላትህን ሙሉ በሙሉ ስበረው። በአካል ብቻ ሳይሆን በመንፈስም። ነገሮችን ለማሳካት የሚፈልጉ ሰዎች ምህረት የለሽ መሆን አለባቸው። ዘጠነኛ ገለል በማለት ክብርህን ዋጋህን ጨምር። የሸቀጥ መብዛት በገበያ ላይ ዋጋውን ይቀንሳል። በብዛት ስትታይና ስትደመጥ ይበልጥ እንደ ተራ ትታያለህ። በቡድን ውስጥ የሚገባህን ተጽዕኖ ቀድመህ ከፈጠርክ ለጥቂትም ጊዜ ቢሆን ገለል ማለት ስለ አንተ ብዙ እንዲወራ ያደርጋል። መጀመሪያ ተጽዕኖ ፈጥረህ ማለት ነው። ይበልጥም ልትደነቅ ትችላለህ። መቼ ዘወር ማለት እንዳለብህ ግን ተማር። አንድ ዴርቪሽ የሚባል የእምነት ሰባኪ ነበርና ከዛ አንዱ ጠይቃቸው፣ ምን ነው እንደ ድሮ አብዝቻ ላይ ወጥ ጠፋችሁ ብሎ ጠይቃቸው፣ ምን ነው ተመልሰው መጡ ከሚለው ይልቅ ምን ነው ጠፋችሁ እኔን ለማየት አልመጣችሁም የሚለው ለጆሮ ይጣፍጣል ሲል መለሱለት። በዓለም ላይ ያለ ማንኛውም ነገር ተፈላጊነት የሚወሰነው በመታጣቱና በመገኘቱ ነው። አብዝቶ መገኘት ትኩረትን ያስገኝልሃል፣ ስልጣንን ያመጣልሃል፣ ካሉት ሁሉ በልጠህም ታበረቀርቃለህ። ይሁንና አብዝቶ መታየትም ተቃራኒ ውጤት የሚያስገኝበት ጊዜ አለ። አብዝተህ በተደመጥክ ወቅትም ተፈላጊነትህ ይቀንሳል፣ ምክንያቱም የተለመድክ ትሆናለህ። ፍጹም የተለየ ሆነህ ለመታየት የፈለግከውን ጥረት ብታደርግም እንኳን ምክንያቱም ምን እንደሆነ እንኳን ሳታውቅ ሰዎች ለአንተ ያላቸው ክብር ይቀንሳል። ሰዎች ሳያውቁት እንኳን አንተን ከመግፋታቸው በፊት በትክክለኛው ሰዓት ራስህን ገለል ማድረግ ተማር። ገለል ከማለት በፊት ግን ጠንካራ ስልጣን መፍጠርህን አረጋግጥ። ምክንያቱም በቶሎ ተጣርፈህ ከወጣህም በቶሎ ትረሳለህና። አስረኛ ከማንም ጋር አትወግን። ጅሎች ብቻ ናቸው ከአንድ ወገን ጋር ለማበር የሚሮጡት። ለየትኛውም ወገን ምክንያት አትወግን፣ ለራስህ ብቻ እንጂ። የራስህን ነፃነት፣ ገለልተኝነት ከጠበቅ የሌሎች አለቃ ትሆናለህ። ከማንም ጋር አትወግን፣ ግን ለሁሉም ተፈላጊ ሁን። በማንኛውም ደረጃ ሰዎች የራሳቸው እንደሆንክ እንዲሰማቸው ከፈቀድክ በእነሱ ላይ ያለህን ስልጣን ሙሉ በሙሉ ታጣለህ። ስለዚህ ገለልተኛና ኩሩ ሆነህ ቆየ ማለት ነው። 11ኛ ራስህን እንደገና ፍጠር። ማህበረሰቡ በአንተ ላይ የጫነው ሚና በፍጹም አትቀበል። ከዛ ይልቅ ለአንተ ትኩረት የሚያስገኝልህን ተመልካች የማያሰለች አዲስ ማንነት ፍጠር። ከህዝብ ጋር የሚኖር አቀራረብና ተግባር ትወናዊ ውበት ጨምርበት። ከዛም ኃይልህ ከፍ ሲል ይሰማሃል። የማንነት ገጸ ባህሪህም ከሞት በኋላም አይረሳም። 12ኛ በደፋርነት ወደ እርምጃ ግባ። ጥርጣሬና ማመንታት ልታደርጉ ያሰብከውን ነገር ያበላሸዋልና። ፍርሃት አደገኛ ነው፣ የሰው ልጆች ትልቁ ጠላት ነው። ሁሉም ሰው ደፋርን ያደንቃል፣ ፈሪን ግን ማንም አያከብሩ። ፓርት 1 ጨርሰናል። በፓርት 2 ደግሞ 7 ክፍሎች ይዘንላችሁ መጥተናል። አሁን ካየናቸው የትኛውን ወደዳችሁት፣ የትኛውንስ ለመጠቀም አሰባችሁ ኮሜንት ላይ አስቀምጡልኝ፣ አነበዋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ይከታተሉ።